በገዳም ውስጥ የሚኖሩ መነኮሳትን ስናይ በልባችን ውስጥ የአድናቆት የግርምት ስሜት ይመላለሳል። አንዳንድ ሰው የዚህችን ዓለም ደስታ፣ የቤተሰብን ፍቅር፣ የሀብትን ምቾት ትቶ ራሱን ለፈጣሪ ብቻ ለመስጠት ይወስናል። ይህ ሁሉ ከየት ተጀመረ? ይህ ከዓለም ተለይቶ በጸሎትና በተጋድሎ የመኖር ሕይወት መሰረቱ ምንድነው? መልሱ ወደ አንድ ሰው ይወስደናል። የዚህ ሰው ታሪክ የሚጀምረው ግን በበረሃ አሸዋ ላይ ሳይሆን በሀብትና በቅንጦት በተሞላ በግብጽ ምድር በሚገኝ አንድ ትልቅ ቤት ውስጥ ነበር። ይህ መናኒ ከልጅነቱ ጀምሮ የተለየ ነበር። ወላጆቹ ባለጸጎች ነበሩ። እርሱ ግን የቅንጦት ሕይወትን አልተመኘም። ከእኩዮቹ ጋር ከመጫወት ይልቅ በቤቱ ውስጥ በጭምትነት መቀመጥን ይመርጥ ነበር። ልቡ ሁሌም ወደ ቤተክርስቲያን ያዘነበለ፣ ቃል እግዚአብሔርን በጥሞና የሚያዳምጥ፣ የሰማውን በልቡ የሚመዝን ነበር። በ15 ዓመቱ ወላጆቹ በሞት ሲለዩት ሕይወቱ በድንገት ተለወጠ። በአንድ ጀንበር የአንዲት ታናሽ እህቱና የበዛው የወላጆቹ ሀብት ኃላፊ ሆኖ ራሱን አገኘው። በፊቱ ሁለት መንገዶች ተዘርግተው ነበር፤ በፈረሰው ሀብት ተመቻችቶ መኖር ወይም የልቡን እውነተኛ ጥሪ መከተል። አንድ ቀን እንደ ልማዱ ወደ ቤተክርስቲያን ገባ። በዚያም በወንጌል ንባብ ሰዓት ሕይወቱን ለዘላለም የሚቀይር አንድ ቃል ሰማ። ቃሉ ጌታችን ኢየሱስ ክርስቶስ ለአንድ ባለጸጋ ወጣት የተናገረው ነበር። ፍጹም ልትሆን ብትወድ ሄደህ ያለህን ሁሉ ሽጥና ለድሆች ስጥ፣ በሰማያትም መዝገብ ታገኘዋለህ፣ መጥተህም ተከተለኝ ይላል። ይህ ቃል በቤተክርስቲያኑ ውስጥ ላሉት ሁሉ የተነገረ ቢሆንም ለእርሱ ግን ልክ ከሰማይ የወረደ በቀጥታ እርሱን ብቻ የሚናገር የጥሪ ድምፅ መሰለው። ልቡ በድንጋጤና በደስታ ተሞላ። ያኔ ምርጫው አንድ ብቻ እንደሆነ ተረዳ። ታዲያ አንድ ባለጸጋ ወጣት እንዴት የዓለምን ተድላ ንቆ የበረሃው አንበሳ ሊሆን ቻለ? ከሀብት ወደ ብሕትውና ያደረገው ጉዞስ ምን ይመስላል? ከሀብት ወደ ብሕትውና ያደረገው ጉዞስ ምን ይመስል ነበር? ይህ የአባ እንጦስ ታሪክ ነው። የበረሃው ጀግናና የመነኮሳት ሁሉ አባት። አብራችሁን እንቆዩ። በቤተክርስቲያኑ ውስጥ ያደመጠው የወንጌል ቃል በቅዱስ እንጦንስ ልብ ውስጥ እንደ እሳት ተቀጣጠለ። ፍጹም ልትሆን ብትወድ የሚለው ሐረግ በሕሊናው ውስጥ ደጋግሞ አስተጋባ። በዚያች ቅጽበት የዓለም ሀብት ሁሉ በዓይኑ ፊት ዋጋ ቢስ ሆነ። የቤተክርስቲያኑ አገልግሎት እንዳለቀ ያለምንም ማወላወል ወሰነ። ከቤተክርስቲያን እንደወጣ እግሮቹ ወደ ቤት አልተመለሱም። በመጀመሪያ ያደረገው ነገር ወላጆቹ ያወረሱትን ወደ 300 ሄክታር የሚጠጋውን ያንን ሰፊና ለም መሬት ለአካባቢው ድሆችና ችግረኞች መበተን ነበር። ያ መሬት ለብዙዎች የሕይወት ዘመን ልፋት ውጤት ነው። ለእርሱ ግን ወደ እውነተኛው ሀብት ለመድረስ ማለፍ የነበረበት እንቅፋት ብቻ ነበር። ከዚያም ወደ ቤቱ ተመልሶ ንብረቶቹን ሁሉ ሸጠ። ያገኘውንም ገንዘብ ለድሆች አከፋፈለ። ለታናሽ እህቱ ሕይወት የሚበቃትን ጥቂት ገንዘብ ብቻ አስቀረ። ነገር ግን አሁንም በልቡ ሙሉ ሰላም አላገኘም። አንዳች የሚጎድል ነገር እንዳለ ይሰማው ነበር። ከጥቂት ቀናትም በኋላ እንደገና ወደ ቤተክርስቲያን ሄደ። በዚያም ሌላ በቀጥታ እርሱን የሚናገር የሚመስል ቃል ከወንጌል ሲነበብ ሰማ። ለነገ አትጨነቁ የሚል። ይህ ሁለተኛው ጥሪ የቀረውን ጥርጣሬውን በሙሉ አስወገደለት። የያዛት ትንሽ ገንዘብ እንኳን ለነገ መጨነቅ እንደሆነ ተረዳ። ወዲያውኑ ወደ ቤቱ ተመልሶ ለእህቱ ያስቀመጠውን ገንዘብ ሳይቀር ለድሆች በትኖ ጨረሰ። አሁን የቀረው የታናሽ እህቱ ጉዳይ ብቻ ነበር። እሷም እንዲሁ ጥሏት ሊሄድ አልፈለገም። ስለዚህ ወደ አንድ የታወቀና የታመነ የደናግል ገዳም ወሰዳት። በዚያም በመልካም አስተዳደግ እንድታድግ እህቶቿ ለሆኑ ደናግላን አደራ ሰጥቶ ተመለሰ። አሁን እንጦንስ ከዓለም ሙሉ በሙሉ ነፃ ወጥቷል። ሀብት የለውም፣ ቤተሰብ የለውም፣ ለነገ የሚል ስጋት የለውም። የቀረው ነገር ቢኖር ራሱና ፈጣሪው ብቻ ነበሩ። በዚያን ወራት የምንኩስና ሥርዓት ገና አልተስፋፋም። ገዳማት በማህበር አልተደራጁም። ስለዚህ አንድ ሰው መመንኮስ ከፈለገ ከሰዎች ርቆ በብቸኝነት ነበር የሚጋደለው። እንጦንስም ከመኖሪያ ቤቱ አጠገብ ከሰዎች ርቆ የመጀመሪያውን የብሕትውና ሕይወቱን ጀመረ። ብዙዎች ዕድሜ ልክ የሚለፉለትን ሀብት እንጦንስ በአንድ የወንጌል ቃል ተወው። የሰማው ጥሪ የሕይወቱን አቅጣጫ ለዘላለም ቀይሮት ከባለጸጋው ወጣትነት ወደ በረሃው አባትነት የመጀመሪያውን እርምጃ እንዲራመድ አደረገው።
ቅዱስ እንጦንስ ከዓለም ጫጫታ ርቆ በብቸኝነት ተጋድሎውን ሲጀምር ሰላምና እርጋታ አገኛለሁ ብሎ አስቦ ነበር። የበረሃው ጸጥታ ከሚታየው በተቃራኒ የማይታይና ከባድ ጦርነት የሚካሄድበት የውጊያ ቀጠና ነበር። ጠላቶቹ ከስጋና ከደም የተሰሩ ሳይሆኑ በዓይን የማይታዩ አጋንንት ናቸው። የመጀመሪያው ፈተና የመጣው በዝሙት ጾር ነበር። ሰይጣን በሌሊት ህልም እያወከ በሐሳቡ እርኩስ ምስሎችን እየሳለ የወጣትነት ስሜቱን ሊቀሰቅስበት ሞከረ። ነገር ግን እንጦንስ በጾምና በጸሎት በንጹህ ልቦና በእግዚአብሔር ላይ በነበረው ጽኑ እምነት ይህንን የመጀመሪያውን ማዕበል ተሻገረው። ፈተናው ግን በዚህ አላበቃም። ሰይጣን በሐሳብ ሊጥለው እንዳልቻለ ሲያውቅ በቀጥታ አካላዊ ጥቃት ሰነዘረበት። እንጦንስ ተጋድሎውን ለማጽናት በአቅራቢያው ወደሚገኝ አንድ የተተወ የመቃብር ቤት ገብቶ ሲጸልይ አጋንንት በቁጣ ተነሱበት። በዚያ ጨለማ ምሽት ያለ ርኅራኄ ደበደቡት። ሰውነቱ እስኪደቅ እስትንፋሱ እስኪቆራረጥ ድረስ አሰቃይተው ጥለውት ሄዱ። በማግስቱ ምግብ ሊያመጣለት የመጣ አንድ ወዳጁ እንጦንስን መሬት ላይ ተዘርሮ አገኘው። ሞቷል ብሎ አሰበ። ነገር ግን የእግዚአብሔር ኃይል አብሮት ነበርና እንጦንስ ከሞት ተነስቶ ወደ ጦርነቱ መልሰኝ አለው። ወዳጁም መልሶ ወደዚያው የመቃብር ቤት ወሰደው። ያኔ ጦርነቱ ይበልጥ በረታ። አጋንንት በዚህ ጊዜ በተለያዩ አስፈሪ አራዊት፣ አንበሳ፣ ተኩላ፣ እንባብና ጊንጥ ተመስለው ሊያስፈራሩትና ከቦታው ሊያባርሩት ሞከሩ። ዋሻው በጩኸትና በእንቅስቃሴያቸው ተናወጠ። ነገር ግን እንጦንስ በልቡ ፍርሃት አልነበረም። በእግዚአብሔር ኃይል ታምኖ በላያቸው ላይ ጮኸባቸው። እናንተ ደካሞች፣ እኔ ላይ ስልጣን ቢኖራችሁ ኖሮ አንዱ ብቻ ይበቃኝ ነበር። ነገር ግን እግዚአብሔር ኃይላችሁን ሸብቦታልና ብዙ ሆናችሁ ልታስፈራሩኝ ትሞክራላችሁ። እውነተኛው ምልክት የእግዚአብሔርን ስም ስጠራ መጥፋታችሁ ነው። በእኔ ላይ ስልጣን ካላችሁ እስቲ ያሸንፉኝ ይላቸው ነበር። ከዚህም ሁሉ ፈተና በኋላ ውጣ ውጣ የሚል የስንፍና ፈተና ተነሳበት። ከበረሃው ወጥቶ ወደ ዓለም የመመለስ ሐሳብ ሲያይልበት አንድ ቀን መልአክ ተገለጠለት። መልአኩም የሰሌን ቅጠል እየሰራ ከዚያም ተነስቶ እየጸለየ አሳየው። በመጨረሻም እንዲህ አለው፣ ኦ እንጦንስ እንደዚህ ስራን ከጸሎት ጋር አስተባብር፣ ከአጋንንት ጠብ ትድናለህ አለው። በረሃው ጸጥተኛ ቢመስልም በውስጡ ግን ከባድ መንፈሳዊ ጦርነት ነበር። እንጦንስ ግን በጸሎትና በጽናት በትህትናና በሥራ የሰይጣንን ፈተናዎች አንድ በአንድ ድል አደረገ። የበረሃውን ጦርነት በማሸነፍ ለመጪው ትውልድ ሁሉ የማይናወጥ አርአያ ሆነ። ቅዱስ እንጦንስ የበረሃውን ጦርነት ድል ካደረገ በኋላ ዝናው እንደ ሰደድ እሳት በመላው ግብጽ ተሰራጨ። ሰዎች በበረሃ ውስጥ ሰይጣናትን ድል ያደረገ አንድ ቅዱስ ሰው አለ እያሉ ያወሩ ጀመር። ብዙዎች የእርሱን የቅድስና ሕይወት ለመካፈልና ክበቡም ለመቅሰም እየጓጉ ወደሚኖርበት በረሃ መጉረፍ ጀመሩ። አንድ ቀን እንጦንስ በልቡ በዚህ በረሃ ውስጥ እንደኔ ብቻውን የሚጋደል ሌላ ሰው ይኖር ይሆን ብሎ አሰበ። ያኔ ጌታችን በራእይ አዎን አለ፣ አንድ ጊዜ ተራምዶ ሁለተኛውን ሳይደግም የሚሰራውን ሥራ ዓለም ሁሉ ቢሰበሰብ የማይሰራው ወዳጄ አለ አለው። እንጦንስም ያንን ቅዱስ ሰው ፍለጋ ወደ በረሃው ዘልቆ ገባ። ከብዙ ጉዞ በኋላ አንድ ዋሻ አግኝቶ ሲያንኳኳ ከውስጡ የነበረ ሰው ሊከፍትለት ፈቃደኛ አልሆነም። እንጦንስ ግን ስለ እግዚአብሔር ብለህ ክፈትልኝ እያለ ሲለምን ዋለ። በመጨረሻም ያ ሰው ከፈተለት። እርሱም በበረሃ ውስጥ ለ90 ዓመታት በብቸኝነት የተጋደለ የበረሃው አንበሳ አባ ጳውሊ ነበር። ሁለቱ ቅዱሳን ሲገናኙ በመንፈስ ተዋውቀው በታላቅ ደስታ ተቃቀፉ። እንጦንስ ወደ በዓቱ ሲመለስ በረሃው በሰዎች ተሞልቶ አገኘው። ብዙዎች እርሱን አርአያ አድርገው የዓለምን ኑሮ ትተው ወደ በረሃ ገብተው ነበር። ያኔ እንጦንስ ምንኩስና የአንድ ሰው የግል ተጋድሎ መሆኑ ቀርቶ የማህበረሰብ ሕይወት መሆን እንዳለበት ተረዳ። ከዚያም ለመንፈሳዊ ልጆቹ አባትና መምህር ሆነ። ይመክራቸዋል፣ ያስተምራቸዋል፣ በፈተና ጊዜ ያጸናቸዋል። ከትምህርቶቹ ሁሉ ትልቅ ግን የትህትና ትምህርት ነበር። አንድ ቀን መነኮሳቱ ስለ አንድ ወንድማቸው ቅድስናና ተጋድሎ እጅግ አድርገው ሲያመሰግኑት ሰማ። እንጦንስም ያንን መነኩሴ ሊፈትነው ወዶ ወደ እርሱ ሲመጣ በክፉ ቃል ተናገረው። ያ የተመሰገነው መነኩሴ ግን ትዕግስት አጥቶ እጅግ ተቀየመ። ያኔ አባ እንጦንስ በሐዘን ተሞልቶ እንዲህ አለው፣ አንተ ከውጪ በጌጥ የተዋበ ውስጡ ግን በሌቦች የተዘረፈ ባዶ መንደር ትመስላለህ። በዚህ አንድ አረፍተ ነገር የውጪ ተጋድሎ በውስጣዊ ትሕትና ካልታገዘ ከንቱ መሆኑን አስተማራቸው። እንጦንስ በበረሃ ያገኘውን ጥበብ ለራሱ ብቻ አላስቀረም፣ ለሚመጣው ትውልድ ሁሉ መምህርና አባት ሆነ።
የቅዱስ እንጦንስ ሕይወት በበረሃ በተደረገ ተጋድሎ ብቻ የተወሰነ አልነበረም። ለቤተ ክርስቲያንና ለምዕመናን ጥልቅ ፍቅር የነበረው አባት ነበር። በንጉሥ ዲዮቅልጥያኖስ ዘመን በክርስቲያኖች ላይ ከባድ የመከራና የሰማዕትነት ዘመን ሲታወጅ እንጦንስ ከበረሃ ወጥቶ ወደ እስክንድሪያ ከተማ ሄደ። ምኞቱ ስለ ክርስቶስ ፍቅር አንገቱን ለሰይፍ ሰጥቶ የሰማዕትነትን አክሊል መቀበል ነበር። በፍርድ አደባባይ እየተገኙ የሚታሰሩትን ያጽናናቸዋል፣ የሚገረፉትን ያበረታቸው ነበር። ዳኞችና ወታደሮች የእርሱን ድፍረትና ጽናት አይተው ይደነግጣሉ። ነገር ግን እግዚአብሔር እርሱን ለሌላ ትልቅ ሥራ ጠብቆታልና የሰማዕትነትን ሞት አልፈቀደለትም። የመከራው ዘመን ካለፈ በኋላ ወደ በረሃው ተመልሶ ተጋድሎውን ቀጠለ። በ106 ዓመቱ የእረፍቱ ጊዜ እንደቀረበ በመንፈስ አወቀ። ደቀ መዛሙርቱን ሰብስቦ የመጨረሻ ኑዛዜውን ሰጣቸው። ልጆቼ፣ ለጥረታችሁ ግዴለሽ አትሆኑ። በብሕትውና ሕይወት ተስፋ አትቁረጡ። ዕለት ዕለት እንደምትሞቱ ሆናችሁ ኑሩ ሲል መከራቸው። ከዚያም መንፈሳዊ ውርስን አካፈላቸው። ውድ በትሩን ለመንፈስ ልጁ ለአባ መቃርስ እንዲሰጡ አዘዘ። ልብሱን ደግሞ በዘመኑ ለነበሩት ታላቅ የቤተ ክርስቲያን ሊቅና ወዳጁ ለነበረው ለቅዱስ አትናቴዎስ አወረሰ። በመጨረሻም ጌታችን ተገልጦለት መታሰቢያን ለሚያደርግ በስም ለቤተ ክርስቲያን መባ ለሚሰጥ ኃጢአቱን ይቅር እለዋለሁ የሚል ታላቅ ቃል ኪዳን ገባለት። ጥር 22 ቀን በሰላም አረፈ። ነፍሱም በይባቤ መላእክትና በመዓዛ ገነት ታጅባ ወደ ሰማይ አረገች። የአባ እንጦንስ ሥጋዊ ሕይወት ቢያልፍም መንፈሳዊ አሻራው ግን ዛሬም በገዳማት ውስጥ ሕያው ነው። እርሱ የጀመረው የምንኩስና መንገድ ከግብጽ በረሃ ተነስቶ በመላው ዓለም ተሰራጨ። ዛሬ ድረስ በብዙ ሺዎች የሚቆጠሩ መነኮሳት እርሱ የቀደደውን የብሕትውና ፈለግ እየተከተሉ የብዙዎችን ነፍስ ወደ ሰማይ ይመራሉ። የበረሃ አንበሳ፣ የመነኮሳት ሁሉ አባት ዛሬም በታሪኩ ያስተምራል፣ በጸሎቱ ይራዳል፣ በቃል ኪዳኑ ያማልዳል። አሻራው በበረሃው አሸዋ ላይ ሳይሆን በብዙ ሺህ አማኞች ልብ ውስጥ ታትሞ ለዘላለም ይኖራል። ውድ ተመልካቾቻችን ለዛሬ አዘጋጅተን ያቀረብንላችሁ ዝግጅት ይህንን ይመስላል። ዘውትር በሌላ ቪዲዮ እስክንገናኝ ቻናላችንን ሰብስክራይብ እያደረጉ ይቆዩን።